ናችሁ? እኔ በጣም ደህና ነኝ። ዛሬ የምናየው ስለ ፓችም ነው። ፓችም ማለት በኮሪያን ሲሌብል ውስጥ የመጨረሻው ከቫውሉ ቀጥሎ የሚመጣ የመጨረሻው ኮንሶናንት ፓችም ይባላል። ለምሳሌ ሃንጉክ ብለን ብንጽፍና ይቺ አንድ ሲሌብል ብሎክ ነች፣ ይቺኛይቱም በተመሳሳይ እና ከአንዱ ሲሌብል ብሎክ ውስጥ የመጨረሻው ኮንሶናንት ከሆነ ፓችም አለው ማለት ነው። ለምሳሌ እዚህ ጋር ይቺ ፓችም ነች፣ ይቺም ፓችም ነች። ምክንያቱም መጨረሻቸው ኮንሶናንት ስለሆነ እነሱ የመጨረሻዎቹ ኮንሶናንቶች ፓችም ይባላሉ። 8 አይነት ብሎክ አይተን ነበረ እና የትኞቹ ናቸው ፓችም ያላቸው የትኞቹስ ናቸው ፓችም የሌላቸው። እዚህ ጋር የመጨረሻው ቫውል ነው፣ ስለዚህ ይህ ፓችም የለውም። እዚህም ጋር የመጨረሻው ቫውል ነው፣ ይሄም ፓችም የለውም። እዚህ ጋር ግን መጨረሻው ኮንሶናንት ስለሆነ ፓችም አለው። ይሄኛውም ኮንሶናንት ነው አለው። እዚህም ጋር ኮንሶናንት ነው አለው። ይሄኛውም ኮንሶናንት ነው አለው። እዚህ ጋር ቫውል ነው የለውም። እዚህ ጋር ግን ኮንሶናንት ነው አለው። በምሳሌ ስናየው እዚህ ጋር ካ የመጨረሻው ቫውል ነው፣ ስለዚህ እዚህ ጋር ፓችም የለውም ማለት ነው። እዚህ ጋር የመጨረሻው ኮንሶናንት ነው፣ ም ፓችም ነው። እዚህም ጋር ም ፓችም ነው፣ እዚህም ጋር ል ፓችም ነው ማለት ነው። እና ፓችም ማለት ምን ማለት እንደሆነ ካወቃችሁ እንዴት ነው ፕሮናንስ የምናደርገው? በመጀመሪያ ላይ የምናየው ግ ክ እና ግ እንዴት ነው ፕሮናንስ የሚደረጉት? ፓችም ቦታ ላይ ሲመጡ ክ ክ የተቆረጠ ያክል ድምጽ ሰተነው ክ። ለምሳሌ ይሄንን ጉክ 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 የሆነ የተቆረጠ ያክል ድምጽ ነው የምናሰማው ማለት ነው። ጉክ 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 ምናምን ሳይሆን የሆነ ሙሉ ለሙሉ አንጠራውም። ጉክ ጉክ ጉክ። እዚህም ጋር እቺ ነች የመጣችው፣ ግን ፓችሙ በዚህ ሳውንድ ነው የሚጠራው። ስለዚህ ፓክ 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 ፓክ። የኛውንም ሙሉ ለሙሉ ሳንጠራ ወይም የራሱን ድምጽ ሳይሆን የምንሰጠው ፓክ ወይም ፓክ ምናምን ሳይሆን ቆርጠን ፓክ ፓክ ፓክ። የኛውን በተመሳሳይ ቡወክ 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 ቡወክ። እንደዚህ አድርገን ፕሮናንስ እናደርጋቸዋለን ማለት ነው። እነዚህ ፓችም ላይ ከመጡ በዚህ ሳውንድ ይጠራሉ እና ሙሉ ለሙሉ ሳይሆን የተቆረጠ ያክል ድምጽ ሰጥተን እናነባቸዋለን። ሁለተኛ ላይ ን ን ን አንቀይረውም፣ የራሱን ሳውንድ ነው የሚይዘው፣ ግን የኛውን ሙሉ ለሙሉ ሳይሆን የተቆረጠ ድምጽ ነው የምንሰጠው ማለት ነው። ሳን ሳን ሙን ሙን ኑን ኑን። እንደዚህ አድርገን ፕሮናንስ እናደርገዋለን። እነዚህ 7 ፊደሎች ደግሞ ፓችም ላይ ከመጡ አጠራራቸው አንድ ነው የሚሆነው፣ ወደ ት ይቀየራሉ ማለት ነው። ይሄም ስ አንልም፣ ይሄኛውንም ስ አንልም፣ ይሄም ች ት ህ አንልም። የምንለው በት እንጠራዋለን ማለት ነው። እንዴት ነው የምንጠራቸው? ለምሳሌ ለ7ቱ ምሳሌ ሰጥቻችኋለሁ። ኮት 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 ኦት ኦት ኢት ኢት ናት ናት ኮት ኮት ክት ክት ኖት ኖት። እንደዚህ ብለን ነው የምናነባቸው። የራሳቸውን ድምጽ አንሰጣቸውም እና የተቆረጠ ያክል ድምጽ ሰተን ማለት ነው። የኛው ኮት የኡስ ኢስ ናት ናች ናት ኮች ክች ኖህ ምናምን ሳይሆን የራሳቸውን ድምጽ ትተን በዚህኛው ድምጽ እንጠራቸዋለን ፓችም ላይ ሲመጡ። ስለዚህ ኮት ኦት ኢት ናት ኮት ክት ኖት። እንደዚህ አድርገን እናነባቸዋለን። ል አራተኛው ል ል። ይሄን ፓችም ላይ ሲመጣ ል ብለን ነው የምናነበው። ሙል ታል ፓል ሙል ታል ፓል ብለን እናነባለን። አምስተኛ ላይ ም ነው፣ ይሄም አይቀየርም። ፓም ኩም ካም ፓም ኩም ካም። እነዚህ 2 ፊደሎች ደግሞ ብና ፕ ፓችም ላይ ሲመጡ ፕ ብለን እናነባቸዋለን። ይሄኛውንም የተቆረጠ ድምጽ ሰተን ፓፕ አፕ ኢፕ ፓፕ አፕ ኢፕ። ድምጻቸውን የተቆረጠ ድምጽ ሰተን ማለት ነው። ሁለቱም ሲመጡ ፓፕ አፕ ኢፕ። እንደዚህ አይነት ሳውንድ እንሰጣቸዋለን። ይህ ፊደል ደግሞ ፓችም ላይ ሲመጣ የሚል ሳውንድ እንሰጠዋለን። ይሄው ለምሳሌ ኩን ፓን ካን ኩን ፓን ካን። መጀመሪያ ላይ ሲሆን ሳውንድ አይኖረውም፣ ግን ፓችም ላይ ከመጣ የሚል ሳውንድ ይሰጠውና ኩን ፓን ካን። እንደዚህ አድርገን እናነባዋለን። የዛሬው ክላሳችን እዚህ ጋር ያበቃል። 시청해주셔서 감사합니다. 다음 영상에서 만나요. 안녕.